በኢየሱስ ስም እህቴ እወድሻለሁ። አገይሽ መንገድ ላይ ምናምን ሲል ምናምን እንዴት እንደሚፈሩኝ ሰላም ሰላም የኛ ፋሚሊዎች እንደምን አላችሁ? እንዴት ነው? ተነቅሰናል። ይኸውላችሁ እህቴ እወድሻለሁ ዲርማማ እንዳለ ተነቅሰናችኋል። እዚህ ጋር መስቀሉን ከነባቡ ተነቅሰነዋል። እዚህ ጋር ልብ ቅርጹን ለፍቅርዬ ተነቅሰንላታል። እንዴት ነው አላማረም? አሁን ነው ገና ተነቅሼው የመጣሁት። ሲስተርን ሰርፕራይዝ ላረጋት ነው። ውስጥ ነው ያለችው። ያለውን ነገር ትወዷለች ብዬ አስባለሁ። እዚህ ጋርም አለ። በተለይ እህቴ እወድሻለሁ የሚለው ፍቅሯን ለመበቃ በጣም እንደምወዳት ለመግለጽ ነው የተሰራው። ይሄን ነገር ይገባችኋል? ይሄ ደግሞ ለእናቴ ነው የተሰራውላት። እህቴ እንግዲህ ስታየው ያው መደንገጥ ነገር ይኖረዋል። እዚህ ጋርም አለ 27 አለ ምናምን በጣም ልደነግጥ ትችላለች። የምታሳየውን ሪአክሽን እናያለን። እና እንግዲህ ያለው ነገር እኔ ለእናንተ ምንም አልደብቃችሁም። ይሄ ነገር ንቅሳት አይደለም፣ ኩል ነው እንዳለ በኩል የተቀባበውት ይሄ እንዳለ እና ግን ስታዩት ታቶ ነው፣ ትክክለኛ ታቶ ነው የሚመስለው። እና በቃ ገብቼ አሁን አሳያታለሁ። ሪአክሽኗን በጣም እንደምደነግጥ እርግጠኛ ነኝ። እኔ እንዳገለኝ እየፈራሁኝ ነው። ቶሎ ነው የምነግራት። የዛሬውን ፕራንክ ቶሎ ካልነገርኳት ትገለኛለች። ለዛ ውስጥ ገብቼ አሳያታለሁ። እናንተም ተከታተሉ። እስከዛ ድረስ ይሄንን ቤት ሰብስክራይብ አድርጉ። ይመቻችሁ። ሄሎ ዋጓን ሲስ አማን ነው በኢየሱስ ምንድን ነው እያየሽ ነው? ታቱ ተሰራል ይላል። ንቅሳት ተነቀስኩት። ምንድነው ዲርማ አንቺ ነትንሽ እንዴ? ምን ሆነሽ? ያመኛል እኮ ዲርማማ እናቴ። አንተ ምንድነው እንደ ህፃን ልጅ እያየሽ ነው? እዚህ ጋር ለፍቅረኛ ለመወዳት ፍቅረኛ ልብ ቅርጹ ከነቀስቱ እዚህ ጋር ደግሞ የባቡ እያየሽ ነው። ባቡ ደሙ ሲንጠባ አብርሃም ይሄ ነገር ግን የምር ነው እንዴ? ማረኝ። አሁን ነው ተነቅሼ የመጣሁት። በኢየሱስ ክርስቶስ ፊት ምንድነው የሚመስለው? ምን ሆነ? 27 ነው 27 መድኃኒዓለምን እዚህ ጋር ቁጭ አደረኩት። 27 እንዴ አብርሃም አንገቴማ ላቭ ነው። ለፍቅር አንገቴን እሰጣለሁ። ለፍቅር አንገቴን እሰጣለሁ። ወይኔ ጉዴ! የምር ነው አብርሃም። ዋጓን ማ አብርሃም እንዴ ነኝ? አላማረብኝም። ምንድን ነው የሚለቀው? በደሜን እኮ ሰጥቼ ነው የተነቀስኩት። እንደዚህ መመርፌ ጭቅ እያደረገ ማርያም አንቺ በጣም ያማል። እዚህ አካባቢ ግን በጣም ነው የሚያመው። በተለይ የፊቴ በጣም ነው ያመመኝ። ለአንቺም እኮ ተነቀሽልሻለሁ። እህቴ እወድሻለሁ። አገኝሽ እህቴ እወድሻለሁ እንጂ እንደዚህማ አትጨማለቅም አንተ። አንቺ ያምሻል እንዴ? ማርያምን እያልኩሽ እንዴ? ቀልድ ነው እንዴ ያልሽው? አብርሃም ሰውነትን እንደዚህ አፎካው እንዳትነኪ። ይኸው አያምርም? ማርያምን አያምርም? ይሄ ራሱ ይኸው እንዴ ነኝ እንዴ? አብርሃም እያበርክ ነው እንዴ? ምንድነው? ድርጊ ያልሆንኩኝ ጽድቅ ያልኩኝ 4 እና 9 ቢጋ ተሳ አብርሃም እየቀለኩ ነው ማለት ነው። እዚህ ጥንቻ ላይ በቃ ማርያምን ነቃሱ ራሱ አይለቅም ወይ? እስኪ አንቺ ራፊ ያመኛል እንዴ? ገና ትኩስ እኮ ነው። ከሩቁ ነሽ። ይሄ ዝም ብለሽ ላንቺ ነው የፈቀድኩልሽ ራሱ በመጀመሪያ። አሁን ለማዘርም አሳያታለሁ። አንተ ፊትህ ምንድነው? ፎቶ ልክላታለሁ። ፊቴ ላይ የሚያምራል። ይሄ ኮከቡ ደግሞ በቃ ይሄ ብሩህ ነገር እና የሚያሳይ እኩልነት፣ በሰው ልጅ እኩልነት ማምልሽ ነው። ዘዛ ነው እዚህ ጋር ይሄ እንባችን ነው። በቃ ሀዘን ምናምን ለመግለጽ አዝነት አውቃለህ። እኔ በጣም እንዲህ ይሰማኛል እኮ እስኪ እንዴ ከኔ ጋር መቆምሽ ራሱ አንድ ነገር ነው። አንተ እውነቴን ነው። ማን ነው እንደዚህ ያጨማለቀ? አለ ጀለሲ ነው አለ። በእናትሽ ንቅሳት የሚሰራ ይችላል። እና ታጥበህ አስለቀቀና ወዴት ነው የሚለቀው? አይለቅም። ማርያምን አይለቅም። እንዴ አንቺ አሰሚኝም እንዴ? ደግሞ በሞት አላስለቀቀውም። አስቤበት ነው የተነቀሱት። ዲርማማና እህቴ እወድሻለሁ። ላንቺ ለእህቴ ብዬ ነው በቃ እወድሻለሁ። ጤንነት አጠራጥሮኝ ከድሮ ንቅሳት እወዳለሁ። ማርያምን እንደ ዝም ብዬ ፈርቼ ነው እንጂ ፈርቼሽ ነው እስካሁን። እስቲ እግዚአብሔር አሁን አይለቅም። ጭራሽ አይለቅም። በቃ ይሄማ ጭራሽ በጣም አጥንክሮ ነው የሰራው። ጭራሽ አይለቅም። አንተ ፊትህ እኮ በቃ ለዘላለም እንደዚህ ነው የሚሆነው። ምን ችግር አለው? ሰውነት እንደዚህ ተበላሽቶ በጣም ነው የሚያምረው። ማርያምን ወድጄው ነው። እስኪ ወይኔ ጉዴ! አሰቤበት ነው የተሰራሁት። ለትና ዘጠኝ ኒጋ
አብርሃም ጉድ ፈላቢ አንተ ተበልክ እንዴ? ዝም ብለሽ አሁን እናት ብታይ ምን ነው የምትለው? እንደዚህ መንገድ ላይ ምናምን እንደዚህ ሲሄድ ምናምን እንዴት እንደሚፈሩኝ ጋር በንቅሳት ነው እንደምትፈራው። ታስጠላለህ እኮ እንዴት! ኧረ በጣም ነው የሚያምረው። ያቂዞ አብዛት እንጀላጀልብኝ እዚህ ጋር ምናምን ፊቴ ጋር ምናምን ፊቴ 27 እንዴት ነው ግን የሆነ ትንሽዬ እንትን ብላለች። እዚህ ጋር ደግሞ 19 በዚህ ነው በኩል ገብርኤል እዚህ ጋር መቀለጃ አረክው እንዴ? ጭራሽ አልተጨማለቀም እንዴ? ጨምላቃ ስራትን ያዘሽ እንዴት ነው? በሌላ ቀልድ በዚህ ቀልድ ማለት ምንድን ነው የቀለድኩት? ምንድን ነው ሁሉም ሰው የሚነቀሰው አንዴ? ምንድን ነው የምታከብጂው? አንተ ፊትህ እኮ እንዳለ ተበላሽቷል። አንቺ ረፊ አንቺ እያሰማምሽ ነው ስነኪኛ። ይሄ ትኩስ ስለሆነ ማለት ነው አይነካም። ሰዎች እኔ ራሱ አለቀውም። ይኸውልሽ እኔ ጉዴ ፈላ። አብርሃም አበድክ እንዴ? በእግዚአብሔር የሆነ እኔ አላበድኩኝም። ማርያምን አላበድኩኝም። በቃ ትክክለኛ ውሳኔ ነው። እኔ እኮ ያን ስትነቀስ ራሱ ደስ አላለኝም ነበር። ትክክለኛ ውሳኔ ነው የወሰንኩት። ትክክለኛ ውሳኔ በጣም እኮ ነው የሚያስጠላው። አስቤበት ያደረኩት ነው። አንተ ለራስህ ቀጥታ በነዚህ ጆሉ ማርያምን ይወድሻለሁ። ኧረ እባክህ ዲርማማ መስቀሉን ኧረ ዞር በልልኝ። እኔ ለማለት እደውልላታለሁ። እግዚአብሔር አንቺ ረቢ እደውልላታለሁ። እኔ አሳያታለሁ። ራሴ ሂጅ እሄዳለሁ። አሳያት። ትወደዋለች ደግሞ እንደምትወደው በጣም እርግጠኛ ነኝ። እንደዚህ ብዬ አምረውብኝ ምናምን ጀለሶች አሁን ሲያዩት እንዴት እንደሚጸዳ እያሰብኩት ነው። ብቻ ማርያምን እንዴት እንደሚያምር እኮ እጅን ሙልት። አሁን ደግሞ እዚህ ይችላል አብርሃም እኔ እናንተ አንድ ቤት እዚህ ጋር ቀጥሏለሁ ማለት አንድ ቤት እኔ ካንተ ጋር ኖር ነው። በጣም ነው መኖር ያለብሽ እንጂ እንዴ አንተ እኮ በሌሊት ሁላ ታስደነግጠኛለህ። በዚህ በቃ ህልሜን ነው። ይሄ ኮርኩስ መንፈስ ነው። እግዚአብሔር ማለት እርኩስ መንፈስ ነው። ማንም አንድ የሚነቀሰው ምን ሁሉም ሰው ይነቀሳል። እንቀሳታለሁ ሁሉ ንቅሳት አነቃቀሳለሁ። ፊት እንደዚህ ተብራሽ ሙድ ነው። አሁን ፊት ላይ ሙድ ነው። ኧረ አብርሃም በእናትህ ፊት ላይ ሙድ ነው። አሁን እዚህ ደረት ላይ አንቃቷል። እረፊ አንቺ ታሳመምኛለሽ እንዴ? ምን ሆነሽ ነው አንተ? እውነት እንደዚህ ተነቅሰህ አንተ አብደሃል እንዴ? አስቤበት ነው በቃ ያደረኩት። አስቤበት በደንብ በቃ ኢየሱስ። አሁን በጥፊ ሳልልክ አጠገብ የጠፋው ይለቅቆን አስለቅቀና ወዴት ይለቃል? በቃ እኮ አሁን እንኳን አንዴ ከደሜ ጋር ገብቷል እኮ በቃ ተዋህዷል። ከዚህ በኋላ ባዝሊን ምናምን እየተቀቡኝ ምናምን በደንብ እንዲድን ምናምን ይሄን ቁስሉ ይድናል። መዳን አለበት። ጽድት ያለ ታቱ ይሆናል። ከዚህ በኋላ ቦዲ ምናምን ነው በቦዲ ነው መንቀሳቀሱ። እንደዚህ እጅህስ እንደው በልብስ ይሸፈናል። ፊት ምን ሊሆን ነው? ፊትማ በቃ ሙድ ነው አልኩሽ እኮ አንቺ። አሁን በቃ ፋሽን ነው። እንደዚህ ነው አሁን ፊት ላይ ነው። አብርሃም እንደዚህ ሆነ። ስራ ማን ነው የሚቀጥረው? ስራ እንደዚህ ነው። እኔ ምን ከንቀሳቴ ምን አላችሁ? ዋናው ስራው ለስሩ። ይሄ እኮ የኛ ባህል አለ። ኧረ ባህል አንቺ ምን ሆነሽ ነው? እናቶቻችን እንዳለ አንገታቸው ይነቀሱ የለ እንዴ? ጭራሽ አንገት ይሄ ላቭ ብዬ ተነቀሽዋል። እዚህ ጋር አላይሽውም እንዴ? እስኮ ላቭ ፍቅር በቃ ለፍቅር አንገቴን ይሰጣል። የምር ነው አብርሃም። እኔ እኮ ፈራሁ። ኧረ ድስጤን ልታቃጥለው አብርሃም። ጸበል መጠመቅ ሳይኖርብህ አይቀርም። ኧረ በእናትሽ ረፊ አንቺ በእናትሽ አይገባሽም። ሁሌ ፋራ ነሽ ግን አንቺ ምንድን ነው ፋራ ነሽ? ምንም በቃ አሰለጥኝ ችግር አለብሽ አንቺ። ንቅሳት ነው እብድ የሚያስፈልግ። አንተ አሁን ሰልጥነህ ጨርሰህ ምናምን ወጋታለሁ ጠቃራጋታለሁ። ይሄ ፋሽን ነው። እንትን ዘፈን መስማት ፋሽን ነው፣ ሙድ ነው በቃ። አሁን እኛ የዘመኑ ወጣቶች ሙዳችን ነው እንደዚህ ነው። አንቺ በቃ አይገባሽም፣ ምንም አሁን አይገባሽም ጭራሽ። አንቺ ጀለሶች በቃ ታሳያችሁ እንዴት እንደወደዱት አልገባሽም። ወደዱት እነሱ ማርያምን በቃ እኛም እንሰራለን ምናምን በቃ ይልለ በጣም ነው የተመቻቸው። እሺ በጣም ነው የተመቻቸው። አንቺ ነሽ እንደዚህ ያልሽ። ውሎህን የሆነ ነገር አድርገሃል ማለት ነው ማለት እኔ እኮ ስራ በ3 ቀን በ4 ቀን እየወጣህ የምትመጣው ለዚህ ነው ማለት ነው። እኔ እንደዛ አይደል። አንቺ ንቀሳትና እንደዚህ አታርጊ። ምንድነው የማይገናኝ ነገር አታውሪ አይደለም። ንቀሳቱ እኮ ዛሬ ነው። እሺ ግን ስራ ምናምን በየ3 ቀኑ ምናምን እኔ አልተመቸኝም። እኔ የራሴን ነገር ነው እንጂ እኔ ምናምን እያልክ በገባህበት ቦታ ሁሉ ጥለህ የምትወጣው አላስፈላጊ ባህሪ እያሳየ ነው ማለት ነው አይደለም። እኔ በጣም ስነ ስርዓት ያለ ልጅ ነኝ ታውቂያለሽ። አለቆችም እንዳለ ይወዱኛል። አሁን ይሄንንም ሲያዩ ደግሞ ይባሱ። አሁን ሳምንት የቆየህበት ስራ ነበር፣ እግዚአብሔር ረድቶ ልትወጣ ነው። አይደብራቸውም፣ ያዩታል። አይደብራቸውም። እኔ ቀጣይ ሲሄድ በቲሸርት ነው የምሄደው፣ እንደዚህ ጽድት ብዬ ነው የምሄደው። አይደብራቸውም፣ እርግጠኛ ነኝ። ይወዱታል ደግሞ ወጣቶች ናቸው ብለን ይገባቸዋል። አንቺ ነሽ እኮ ምንም በቃ ኋላ ቀር እየሰደብኩኝ ነው። አዎ በእናትሽ ኋላ ቀር ነሽ።
አዩሽ ያው ወጣት አይደለሽ? ምንድን ነው እንደዚህ ንቅሳት ምናምን? በቃ ሙድ ነው። በቃ ፋሽን ሙድ ነው። በቃ ፊት ላይ ምናምን አይተሽ አታውቂም? ዘፋኞች ምናምን የውጭ ዘፋኞች ምናምን አይተሽ አታውቂም? ራሴ ነኝ ያመመኝ ነው ሙሉ ምናምን እና አሁን ደግሞ እዚህ ጋር ምንድን ነው መሰለሽ የማስበው ሌላ ንቅሳት ደግሞ እዚህ ጋር አሁን አንድ የቀረች ቦታ አለች። እዚች ጋር ደግሞ እዚህ ጋር ምን ብዬ እንደምነቀሰው እስኪ ሀሳብ ስጭኝ እስኪ። ይሄ ልክ እንደ ዳነ ሂጂ እዚህ ጋር ደግሞ ነቀሷለሁ። ይሄ እጄን ሙልት ነው ማድረገው። በቃ እጄን ሙልት አብርሃም እያናደድከኝ ነው እንዳለ ሞላዋለሁ። ሙልት እዚህ ጋር ከዛ ደረቴ ላይ ትንሽ ጨምራለሁ። አንተ በእግዚአብሔር የእውነት ይሄ ነገር የእውነት ማይልክ ነው አብርሃም። እኔ እኮ ጭራሽ ንቅሳት ሲለቅ አይደል ታውቂያለሽ? እውነት አሁን ህይወት ዘመንህ ሙሉ ይሄ ነገር አብሮ የሚሄድ ነው። በቃ እንደዚህ ነው። እንደዚህ ሆነ ነው ከሰዎች ጋር የምትኖረው? ፏ ብዬ እንደዚህ በቃ በራሴ ሙድ ነው የምንቀሳቀሰው። ከዚህ በኋላ እንደው ሰው ምን አለኝ ምናምን አልልም፣ አይመለከተኝም። ራሴ የሚያስደስተኝን ነገር አረጋለሁ። ሄይ ኢየሱስ እና በቃ ላሳይሽ ብዬ ነው የመጣሁት። ይመች ጀለሶች ጋር ደርሼ ልመጣ። አንተ አትንካኝ። ምንድን ነው እኔ መድኃኒዓለም ወይኔ ጉዴ ፈላ። ልጁ እየወሰደ ነው። ወይኔ ጉዴ ፈላ። እኔ አምላኬ ነው። አንተ አትንካኝ ወደዛ። ልፍቀድልሽ ልፍቀድልሽ በቃ ማርያም ልፍቀድልሽ ይሄድ አልኩኝ። ኒኪው በቃ ችግር የለውም ይመመኝ። አስጠላኸኝ። ኒኪው ዞር በል በቃ አብርሃም ዞር በል። ኒኪው እናትን ደውዬ እጠራቸዋለሁ። ኒኪው እያልኩሽ ነው። እኔ እወድሻለሁ የሚለው እኔ አልፈልግም አብርሃም በቃ አሁን እያመመኝ ነው። ዞር በል። እኔ ደውዬላቸው ይመጡና ከዛ በኋላ አትንካኝ። ኒኪው እስኪ በእናትሽ ነው ኒኪው አብርሃም አትንካኝ። አስለቅቂ አንቺ አበላሸሽብኝ፣ በእናትሽ አበላሸሽብኝ። እዚህ ጋር አብርሃም ቢሆነት ራሴን ወጥሮ እህቴ የሚለውን አበላሸሽብኝ፣ ሁሉን አበላሸሽ። ማርያምን ይሄ አሁን ሌላ ሰው እንትን የምልበት ነበረ። ማርያምን አሁን እኮ እዛ ጀለሶች ጋር ምናምን ሂጅ እንደዚህ አክት ላደርግባቸው ነበር። አስለቀቅሽብኝ፣ ሁሉን አስለቀቅሽው ማለት ነው። አብርሃም በዚህ ሰሞን የምታዳምጠው ይሄ ዘፈን ይሁን ዜና ይሁን የሆነ የምታዳምጠው ነገር አለ። እኔ እሱ ነገር እኮ እያስፈራኝ። አንቺ የምር ተነቅሶ ነው ብለሽ ነው ያሰብሽው? እዚህ ጋር እንደዚህ ይነቀሳል። ስማ አውል ለፍስ ቅዱስ እዚህ ጋር ምንድን ነው እንደዚህ ያደረከው? ኩሎ የራስሽ ኩሎ እባክሽ። እኔ ኩሎ ማርያም የራስሽ ኩሎ እንዴ? ኩል እኮ አይመስልም። በጣም እንትን አለ እንዴ? በቃ በእናትሽ እንዴ ምን ሆነሽ ነው? የለም ንቅሳት የሚባል ነገር የለም። የስራህን ይስጥህ። ወጤን የምሰራው ነው አንቺ እንደዚህ ነው እኔ በማስደንገጥ እንድረው በቃ አሰብኩትኝና ስራ ስፈታ ምናምን ለምን እንደዚህ አላደርግም ብዬ ቅብጥብጥ እንዳለ እዚህ ጋር ጻፍኩት ምናምን ነገር። አንቺ ጽድት ነው ያደረኩት። ግን ትክክለኛ ንቅሳት ነው አይመስለው? ይመቼ ግን አሁን አበላሸሽብኝ ማርያም። ሌላ ሰው ራሱ ሙድ ይዝበት ነበር እንጂ ታረግበት ነበር። እሺ እወጣለሁ። እሺ በቃ ታጥቤ መጥቶኝ ምሳ ይድረስሽ